ከምር ግን ቆንጆ ነሽ እኮ እንዴ ምንድነው ቁንጅና ደጋገምክብ ሁለት ጊዜ ሰላምታ አንዱ ለነገር ነው ይባላል ግን አፍቅረሽ አታውቂ አራውቃለሁ ከምርሽ ነው አሁን ምግብ አፍቅረ ያውቃል ቆይ አሁን ምግብ ይፈቀራል እንዴ ከራባና በቃ ምግብ ብቻ ነው የምታፈቅሪ ሰው አፍቅረሽ አታውቂ ምን አይነት ሰው ወንድ አላውቅም ወደፊት ሳታፈቅሪ አላውቅም የምር ግን ሳትደብቂ ንገሪኝ እስቲ ከይቢ ጋር ቆይ ፍቅር ብንጀምር ደስ ይልሻል ማለቴ ብንጋባ ደስ ይልሻል እንዴ አንተን ከተመቸ ለምን አይለኝ ሲጀመር ልትጋባ አይደል የምትጓተቱት አግኝቼሻለሁ ቀንተሻል ዳጣ ኧረ እባክህ እኔ ብትጠበስ ማቸተኝ የሚያስብልን ፈጣሪ አለ ሰለኛ የሚጨነቅልንና የሚያስብልን ፈጣሪ ካለ እኔ ለምን እጨነቃለሁ በቃ ያንተ ልጅ ኮንኩ ነው ካልሆንኩም ደግሞ ካልሆንኩም ነው እስከዛሬ የሰጣችሁን ፍቅር ይበቃል ህይወት ነው አይደለም እንደዚህ ያበስልሽ አዎ እስኪ ሆስፒታል ከመሄዳችን በፊት ጎዳና ሆነሽ ያጋጠመሽ ንገሪ እንደ አባት ሆኜ ለመጨረሻ ጊዜ ልስማሽ ምን ነው ደውለው ውጤቱን ነገሩክ እንዴ ኧረ በፍጹም እኔ ካንቺ ጋር ሆኜ ነው ውጤቱን ማየት የምፈልገው የማረሳውን ታሪክ ልንገር ክረምት ነበር 7 አመት አካባቢ 7 አመት እንደሆነ ያወቅኩት ለመጀመሪያ ጊዜ ጥርሴን ያናቀልኩት ይዛኔ ነበር ቀን ደግሞ እነሲቲ መንጩና ምን ብለው ታይዘው ሸቤ ገብተው ነበር ሲቲ ማለት ያሳደገችሽ ልጅ ናት አዎ ከነዛ ውስጥ አንዷ ናት እና የዛን ቀን ሁሉም ታስረው ነበር የዛን ቀን ደግሞ ታይ ኃይለኛ ዝናብና ንፋስ ነበር አይዞሽ ዳጣ እከስሻለሁ ላለፈው ግን ምንም ልታደርግልኝ አትችልም ያለፈው ህይወትሽ ግን በጣም አጥንክሮሻል አንዳንዴ የምጠነክረው ከተሰበርክና ከተሰባበርክ በኋላ አውቃለሁ ዳጣ እሺ ከዛስ ንገሪኝ እስኪ ከዛ የሆነ ሰው የመጣን ሚጣብርዱሽ ነው አለኝ ከዛ ጃኬቱን አውልቆ ሰጠኝ እኔ መረብ ስለነበር ምግብ ግዛልኝ አልኩት እና ገዛልሽ አይ ምን የለውም ነበር ያው ጃኬቱን ብቻ ሰጠኝ እሱ በዝናብ እየቀጠቀጠው ሄደ እኔ አልብሶኝ ሄደ እና የታደርሽ ጃኬቱን ለብሼ ስሄድ የሆነ ጥበቃ በረንዳ ላይ ቆሞ ጠራኝ እሺ ከዛ እና ይዘኛል እኔም ብርድ ስለነበር ገብቼ ተኛሁ ከዛ ናይ ሲተኛል ከዛ እኔም ብርድ ስለነበር ገብቼ ተኛሁ ከዛ እሱ ትንሽ ቆይቶ መጣና አቅፎኝ ተኛ አያ አባዬ ሰው ሁሉ ክፉ ነው እንዳለ ያ ጃኬቱን አውልቆ አልብሶኝ ሄደው ሰው ያለ ሰው ሁሉ ጥሩ ነው እንዳለ ደግሞ ያጥበቀው አለ እና እኔ እንደዚህ ነው የተሰራሁት በእሳትና በውሃ ነው የተሰራሁት ስስቅ ስጫወት የማይከፋኝ እንዳይመስል በቃ ህይወት ያስተማረችኝ ክፉ ቀንም መልካም ቀንም አለ ነገ ምን ቢፈጠር አልደነግጥም ያንተ ልጅ ነው ደስ ይለኛል ካልኩም ደግሞ በቃ አላለቅስም ምክንያቱም ዛሬ ያለሁበትን ሁኔታ አስቤው እንደማላውቀው ነገ ምን እንደሚፈጠር አላውቅም ዳጣ ይቅርታ አለልሽ ለደረሰብሽ ነገር ሁሉ ኃላፊነቱን የሚወስድ ሰው አለ አሁን እንሂድ እኔ አባት ሆንሻለሁ አቀልድ እባክህ እንዴት ነው አንቺ እኔ በውልሽ አላደርስሽም ስማ ታደርሰኛለህ ግን ዋን ኤቢን የመሰለች አንተ ታመጣልኛለህ እንዴ አየሞገስ እኔ በጣም ለምጃቸዋለሁ እኔ ስድቡላ ነው የሚናፍቀኝ ይኸውልሽ ዳጣ ለምን ነገር አትጨነቂ ለምን መሰልሽ እንደዛምልሽ ይህ ዓለም በእኛ የሚመራ አይደለም የራሱ የሆነ አለቃ አለው አለቃው ደግሞ አምላክ ነው ስለዚህ የሁሉም ነገር አድራጊ ፈጣሪ ሁሉ ነገር እሱ ነው ስለዚህ ትላንትና ጎዳና ነበርሽ ዛሬ ደግሞ ትልቅ በአማራ ቤት ውስጥ እየኖርሽ ነው ነገ ደግሞ ከዚህም በታች ዝቅ ልትይ ትችያለሽ ስለዚህ የሚመጣው ነገር በአጠቃላይ መቀበል መቻል አለብሽ ከፍ ስትይም ዝቅ ስትይም ሁሉ ነገር በቃ አሜን ብለሽ መቀበል አለብሽ ከባድ ነው ሞገስ ብቻ እስኪ ጸልይልኝ ውጤቱ በ3 ቀን ውስጥ ይደርሳል ተብሏል
ነገ ትልቁ የህይወቴ ቀን ነው። በጣም ፈርቻለሁ። በቃ ይኸውልሽ እንዳልኩሽ ነው። እኛ ያልነው ሳይሆን ፈጣሪ ያለው ነው የሚሆነው። ስለዚህ የሚመጣውን ነገር ሁሉ በጸጋ መቀበል መቻል አለብሽ። እሺ ሞጌ። እና ምሳል ጋብዝሽ? አይ ሞጌ በቃ ስለጨነቀኝ ነው የጠራው። ወደ ቤት ሂድ፣ እኔም ልግባ በቃ። ያው እንግዲህ አባቴ ከሆነ ቤት ምሳ ጋብዛለሁ። እሺ ዳጣዬ፣ እንግዲህ ፈጣሪ ይድራሽ። አሜን። አይዞኝ። እሺ እዚህ ራስ ከሻኝ እኔ ከሌላ ወንድ ሂጂ ልጅ ቦርድ እና ብሰማ ምን ታደርጋለህ? እፈታሻለሁ። ለጊዜው እኔም እንደዛ ነው የማደርገው። ቆይ ከሌላ በድብቅ ቦልድ ትፈችኛለሽ? አሁን ላይ ሁኚ ሳስበው በቦታው ላይ ሁኚ፣ ግን የሚሆነውን ነገር መገመት አልችልም። አዎ እርግጠኛ ሆኖ እንኳን እንደዚህ ያደርጋሉ ማለት ከባድ ነው። ለነገሩ ተመስገን በእኔና በአንተ መካከል አይፈጠር። ለዚህ እኮ ነው ያገባው። የኔ ታባይ ማርቲ፣ ወተት ጥቁር ነው ብለሽ ታምኛለሽ አይደል? ባላምነህም ራሱ መጠርጠር ይቀራል እንዴ? ደርዬ አንተ እኮ ዘመኔን በሙሉ ሙሉ ያደረከኝ ሰው ነህ። በደስታ እንድኖር ያደረከኝ፣ የምትረዳኝ፣ በእውነት ሙሉ ሰው ነህ። እኔ ምን ያደረኩልሽ? ምን ያላደረክልኝ ነገር አለ? ያኔ 2 ልጅ ብቻ ወልደን እምቢ ሲለኝ ተይው በቃ ትጨነቂ ብለህ ያጽናናኝ እኮ አንተ ነህ። በዚያ ላይ አንድ ቀን እንደ ወንዶች ጮህብኝ አታውቅም። ምት የሚባል ነገርማ አይታሰብ። እንደ ሴት እኮ ጥፊን አላውቀውም። ይኸውልሽ ማርቲ፣ ባልም በዚህ ልክ ሙሉ አድርጎ መሳል ግን አንድ ነገር ቢፈጠር እንደሚጎዳ ታውቂያለሽ። ኧረ በስመ አብ በል። ምንም ነገር አይፈጠርም፣ አትጨነቅ ደርዬ። ይልቅ ናፍቀኛል። እኔም አልተናገርኩም እንጂ እኮ ናፍቀሽኛል። ዳጣና ጋሽ እኮ እስካሁን ድረስ አልመጡም። የምርሽ ነው? ነይ እስቲ ቁጭ በይ እዚህ። ናታንዬ እስቲ ደውልላት። እንዴ ከአባዬ ጋር እኮ ነሽ፣ ለምን ደውልላታለሁ? ቆይ አንተ እሷ ነገር አያስጨንቅህ እንዴ? ሰላም ከአባዬ ጋር እኮ ነሽ፣ ምን ትሆናለሽ ብለሽ? ግን ቆየት ነው የምንሄደው አለች። ምንም አልነገረችኝም፣ ግን የሆነ በጉጉት የምትጠብቀው ነገር አላት ማለት። በቃ እርግጠኛ አይደለሁም። ሰሞኑን ግን ተጨናንቃ ነበር። ሲጀመር ግን ዳጣ በጣም ሚስጥረኛ ነች። መሳቅ መጫወት ነው እንጂ የልቧን ስታወራ እኮ በደንብ አትታይም። በቃ ለማውራት ስትሞክር እንባ ነው የሚቀድማት። የኔ እናት እንደው ምን ሆና ይሆን? ይመስለኛል ጥሩ ህይወት ያሳለፈች አይመስለኝም። ለዛ ነው ካለ እድሜዋ በሳል የሆነችው። እንደው ናታን ሁሉ ጊዜ እነግርሃለሁ እያልኩኝ እስቲ እንደው ስለ አስተዳደጓ፣ ስላሳለፈችው ህይወት፣ ስለ ቤተሰቦቿ እንደው እስቲ አዘናግተህ ቀስ ብለህ ጠይቃት። አትመልስም እኮ ብዙ ጊዜ ሞክሬያለሁ፣ ወዲያው ነው የምታስቀይሰው። ናታን እሱ እንኳን ላንተ አይከብድም። እንደው እስቲ እንደምንም ብለህ አውጣላት። ግን ለምን ፈልገሽ? አይ ምንም በቃ አይደል፣ ዝም ብዬ ማወቅ ስለምፈልግ። እሱማ እኔም እፈልጋለሁ። እንደው ናታን ያደረ በደንብ አውጣላትና ሁሉንም ነገር ትነግረኛለህ። ችግር የለውም ሰላምዬ፣ እሞክራለሁ። እንዴ ምን ሆነሽ ነው ደግሞ አንቺ? ከና አባዬ ጋር ነች። አባዬ እኮ መጥቷል። ዳጣ አልመጣች? መጣች። እስቲ ደውልላት። አልመጣችም እንዴ? አልመጣች